ዘይነብ አስገራሚው የፍቅር ታሪክ። ዘይነብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መለኮታዊ ተልእኮ ተሰጥቷቸው ነብይ ከመሆናቸው በፊት የወለዷት ልጃቸው ነበረች። ውድ የሀያት ሚዲያ ቤተሰቦች እንዲሁም ለቻናሉ አዲስ የሆናችሁ እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። በዚህ ቻናል እስላማዊ ታሪኮች፣ የሰሃቦች ታሪክ ይቀርብበታል። እንደዚህ አይነት ይዘቶች ያላችሁ የምትወዱ ከሆነ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ኮሜንት ሳጥን ውስጥ ማስቀመጥ ትችላላችሁ። ዘይነብ ረዲየላሁ ዐንሃ በህይወት ዘመኗ በስፋት የሚወሳላት አንድ ምርጥ ታሪክ ባለቤት ነበረች። ይህ ታሪክ በእውነተኛ አፍቃሪነትና ታማኝነት ጋር የተያያዘ ነው። ዘይነብ ለመጀመሪያ ጊዜ ለባልነት ጥያቄ የቀረበላት ከአጎቷ ልጅ አልዓስ ኢብን ራቢ ነበር። አልዓስ የኸዲጃ ወንድም ልጅ፣ በቁረይሾች ዘንድ ታላቅ ስምና ዝና ያለው ከመሆኑም በላይ ነብዩ በእጅጉ የሚወዱት እድለኛ ሰው ነበር። አልዓስ በሙሐመድ ነብይ ከመሆናቸው በፊት ነበር እርሳቸው ዘንድ በመሄድ ልጃቸውን በሚስትነት እንዲሰጡት የጠየቀው። እርሳቸውም ታዲያ ይህንን የሚወስነው የዘይነብን ይሁንታ ካገኘው በኋላ ነው በማለት የአልዓስን ፍላጎት ለልጃቸው በመግለጽ ፈቃደኝነቷን ጠየቋት። በዚህም ጊዜ የዘይነብ ፊት በሀፍረት ቀላ፣ በደስታ ፈገግታ ተሞልታም ፈቃደኝነቷን ገለጸች። በዚህ መልኩ ዘይነብ አልዓስን አገባች። የሁለቱ የትዳር ጓደኛሞች ታላቅ የፍቅር ታሪክም ተጀመረ። አሊና ኡማማ የተባሉ ሁለት ልጆችንም ወለዱ። ቆይተው ሙሐመድ ሰለላሁ ዐለይሂ ወሰለም የአምላክን መለኮታዊ መልእክት ለሰው ልጆች እንዲያደርሱ ነብይ መሆናቸው ይፋ ሆነ። ይህ የሆነው የዘይነብ አለይሂ ሰላም ባል አቡልዓስ ከከተማ ውጭ ርቆ በሄደበት በአንድ ወቅት ላይ ነበር። አቡልዓስ ወደ ቤቱ ሲመለስ ሚስቱ ዘይነብ ሙስሊም ሆና ጠበቀችው። አቡልዓስ ቤቱ እንደገባ ሚስቱ ዘይነብ አንድ የምነግርህ ታላቅ ዜና አለኝ አለችው። እርሱ ግን ምንም ነገር ለመስማት ባልጓጓ ስሜት ትቷት ወጣ። እርሷም በሁኔታው ተገርማ ተከትለው በመውጣት አባቴ እኮ የአላህ ነብይ ሆነ፣ እኔም እስልምናን ተቀበልኩ በማለት ነገረችው። እርሱም ታዲያ ለምንድነው መጀመሪያ ያልነገርሽኝ ሲል በቁጣ ስሜት መለሰላት። እናም በሁለቱ ፍቅረኛ የትዳር ተጓዳኞች መካከል የሃይማኖትና የእምነት ልዩነት ፈጠረው ችግር ብሎ በዚህ መልኩ ተጀመረ። ዘይነብም በአባቴና በተጣለበት መለኮታዊ መልእክት ላይ እምነት ላይኖረኝ አይችልም። አባቴ ሐሰተኛ ሰው አይደለም። አባቴ ማለት እጅግ ታማኝና ቅን ሰው ነው። በነገራችን ላይ እስልምናን በቅድሚያ የተቀበልኩት እኔ ብቻ አይደለሁም፣ እናቴ፣ እህቶቼ እንዲሁም ያጎቴ ልጅ አሊ ኢብን አቢ ጣሊብ ሙስሊም ሆነዋል። ያንተ አጎት ልጅ ዑስማን ቢን አፋን ወዳጅ አቡበክርም በተመሳሳይ መንገድ እስልምናን ተቀብለዋል በማለት አብራራችለት። አልዓስም በበኩሉ መልካም፣ እኔን በተመለከተ ግን ሚስቱን ለማስደሰት ብሎ በህዝቡና በቀደምት አባቶቹ ላይ ክህደት ፈጸመ ተብሎ እንዲወራብኝ አልፈልግም። በምንም መልኩ አባትሽን መውቀስ አልፈልግም እና እባክሽ ይህንን ሁኔታ በመረዳት ይቅርታ ታድርጊልኝ ትችያለሽ ሲል ተናገረ። እርሷም እኔ ሁኔታን ካልተረዳሁና ይቅርታ ካላደረኩልህ ማን ሊያደርግልህ ነው? ወደ እውነቱ እስከምትደርስ ድረስ ምንም ጊዜ ከጎንህ ነኝ፣ የሚያስፈልገው ነገር ሁሉ ድጋፌን እሰጥሃለሁ በማለት መለሰችለት። በዚህ ወቅት የሙስሊሞች መሰደድ ግድ ሆነ። ዘይነብን ባሏ አልዓስ ቤት መቆየት ትችል ዘንድ ከአባቷ ፍቃድ ጠየቀች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከባልሽና ከልጆች ጋር መቆየት ትችያለሽ በማለት ፍቃዳቸውን ሰጧት። እናም ዘይነብ የበድር ጦርነት እስከተጀመረበት ወቅት ድረስ እዚያው መካ ቆየች። በበድር ጦርነት ላይ አቡልዓስ ሙስሊሞችን ለመዋጋት ከተንቀሳቀሰው የቁረይሽ ጦሮች ጋር በመሆን ሙስሊሞችን ገጠመ። ዘይነብ ረዲየላሁ ዐንሃ ለአያሌ ዓመታት ስትፈራው የነበረው ሁኔታ መጋፈጥ ግድ ነበር። ባሏ አቡልዓስ ከአባቷ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር እንደሚዋጋ ስታሰባት በእጅጉ አዘነች። ስለ ጦርነቱ ባሰበች ቁጥርም ለቅሶ የዘወትር ተግባሯ ሆነ። ያ አላህ፣ አንድ ቀን ፀሐይ እስክትወጣና ልጆች አባት አልባ ይሆኑ፣ አባቴን በሞትነት ጠቅ ይሆን ወይ ብዬስ እየሰጋሁ ነው በማለት መጸለይም ታዘወትር ነበር። አይቀሬ የነበረው ጦርነት ተጀመረ። በሙስሊሞች ድራጊነት ተጠናቀቀ። የዘይነብ ባል አቡልዓስ በሙስሊሞች ጦር ተማርኮ በቁጥጥር ዋለ። ይኸው የጦርነቱ ዜና መካ ደረሰ። ዘይነብም አባቴ ምን አደረገ ስትል ጠየቀች። ሙስሊም ጦር ማሸነፉ ተነገራት። ዜናውን ስትሰማ አላህን በማመስገን ጸሎት አደረገች። ከዚያም ባሌስ ምን አደረገ በሚል ጥያቄ ሰነዘረች። በሙስሊሞች ሰራዊት መመረኩ ተናገራት። ወዲያውኑ ገንዘብ በመላክ ባሌን ከእስር አስለቅቀዋለሁ አለች። ያም ሆኖ ግን ዘይነብ ባሏን ለማስለቀቅ ብላ የምትከፍለው አንዳች ሀብት አልነበራትም። በመሆኑም እናቷን የኸዲጃን የአንገት ጌጥ ለአቡልዓስ ወንድም በማስያዝ ባሏን ነብዩ ዘንድ ሰደደችው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአንድ ቦታ ቁጭ ብለው ክፍያ እየተቀበሉ ምርኮኞችን እየለቀቁ ነበር። በድንገት የኸዲጃን የአንገት ጌጥ ተመለከቱ። አንገት ጌጡን ከፍ አድርገው በማንሳትም ይህ ማን ክፍያ ነው በማለት ጠየቁ። አቡልዓስ ኢብን ረቢዓ ነው መሆኑ ተነገራቸው። የአቡልዓስ ኢብን ረቢዓ መሆኑ ተነገራቸው። እንባ እየተናነቃቸውም ይህ አንገት ጌጥ የኸዲጃ ነው አሉ።
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጌጡን እንደተመለከቱ ነበር ውስጣቸው ጥልቅ በሆነ የፍቅር ስሜት የተዋጠውና ባቸው በታላቅ ትዝታ መመታት የተጀመረው። ስፍራው የነበሩት የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች በሁኔታው በእጅጉ ነበረ የተገረሙትና የተመሰጡት። ከረጅም ጊዜ ጸጥታ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተቀመጡበት በመነሳት እናንተ ሰዎች ሆይ ይህ ሰው የልጄ ባል ነው፣ ልልቀቀውን? ይህንን የአንገት ጌጥም ለልጄ ዘይነብ መልሼ ብልክላት ትቀበላለችሁን? በማለት ጠየቁ። ስፍራው የነበረውን ሰውም በአንድ ድምጽ ድጋፋቸውን ገለጹ። ያ ሐቢቢ ያ ረሱላህ። ነብዩም ሰለላሁ ዐለይሂ ወሰለም የአንገት ጌጡን ለአቡል አስ ከሰጡት በኋላ ኸዲጃን የአንገት ጌጥ ታልፈሽ አትስጪ ብለህ ለዘይነብ ንገራት አሉ። እዚያም አቡል አስን ለብቻህ ላናግርህ እችላለሁ በማለት ወደ አንድ ጥግ ይዘውት ሄዱ። አላህ ሙስሊሞችና ሙስሊም ያልሆኑትን እንድለይ ያምዞኛል፣ እናም ልጄን መልሰህ ልትሰጠኝ ትችላለህ የሚል ጥያቄ ያቀረቡለት። ውድ አድማጮች አሁን ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። እንደዚህ አይነት ታሪኮች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ፕሮግራም እስክንገናኝ ድረስ ቸርን ሰንብት። አሰላሙ አለይኩም ወራህመቱላህ